ዓለም አቀፍ ሕግ ሰላምን ለመጠበቅ ግጭቶችን ለማስተዳደርና የሰብአዊ መብቶችን ለመጠበቅ በሉዓላዊ መንግስታትና በዓለም አቀፍ ተዋናዮች መካከል ያለውን ግንኙነት የሚመሩ ስምምነቶችን፣ ልማዶችንና ደንቦችን ያቀፈ ነው። ቁልፍ ቦታዎች የጦርነት ሕግ፣ የባህር ሕግና የዲፕሎማሲያዊ መከላከያን ያካትታሉ። ብዙውን ጊዜ በስምምነቶች ወይም በዓለም አቀፍ የፍርድ ቤት ውሳኔዎች ይዘጋጃሉ። የዓለም አቀፍ ሕግ ቁልፍ ምሰሶች የሚከተሉትን ያካትታሉ። የዓለም አቀፍ ሕግ ምንጮች በዋናነት ስምምነቶች፣ በሀገራት መካከል ያሉ ስምምነቶች፣ ባህላዊ ሕግ፣ ወጥ የሆነ የመንግስት አሰራርና በሰለጠኑ ሀገሮች የተረጋገጡ አጠቃላይ የህግ መርሆች ናቸው። ሉዓላዊ እኩልነትና ጣልቃ አለመግባት፣ መንግስታት በህጋዊ መንገድ እኩል መሆናቸውንና በሌሎች የውስጥ ጉዳዮች ውስጥ ጣልቃ መግባት እንደሌለባቸው የሚገልጹ መሰረታዊ መርሆች ናቸው። ዓለም አቀፍ የሰብአዊነት ህግ ወይም ደግሞ የጦርነት ህግ የጦርነት ዘዴዎችን የሚገድቡ፣ ሲቪሎችን የሚጠብቁና የተወሰነ የጦር መሳሪያዎችን የሚከለክሉ ደንቦች ለምሳሌ ኬሚካልና ባዮሎጂካል መሳሪያዎች ሊሆኑ ይችላሉ። የዲፕሎማቲክ ህግ በ1961 በቪየና ዲፕሎማቲክ ግንኙነቶች ኮንቬንሽን የሚተዳደሩ የዲፕሎማሲ ግንኙነቶችን ያለመከሰስና ስምምነቶችን የሚመለከቱ ደንቦች ናቸው። ዓለም አቀፍ የሰብአዊ መብቶች ህግ መንግስታት የግለሰቦችን መሰረታዊ መብቶች የማክበር የመጠበቅና የመፈጸም ግዴታዎች። የባህር ህግ የውቅያኖሶችን አጠቃቀም ይቆጣጠራል። ይህም የግዛት ውሃዎችንና የዓለም አቀፍ ውሃዎችን ያካትታል። ነገር ግን በአሁኑ ሰዓት የዓለም አቀፍ ግንኙነት ህጎች ከላይ የተጠቀሱትን ከማካተት ይልቅ ዓለም የጉልበተኞችና በምጣኔ ሀብት እንዲሁም በወታደራዊ አቅም ለዳበሩት ፊቷን ያዞረች ይመስላል። ለዚህም ማሳያ የተባበሩት መንግስታት የጸጥታው ምክር ቤት ሀያላን ሀገራት የሌሎችን ሀገራት ሉዓላዊነት ጥሰው የሀገር መሪዎችን ሲገድሉ አሊያም በመንጠቁ እንደሚያዝ አሳ መሪዎችን ሀገራቸው ድረስ በመግባት አፍነው በመውሰድ ዘብጥያ ሲጥሉ ጸጥታን መርጧል። ይህም አካሄድ ዓለም አቀፍ ግንኙነት በንድፈ ሐሳብ ያለ እንጂ ተግባራዊነቱ እየሰራ እንዳልሆነ እየታዘብን እንገኛለን። ዓለም አቀፍ ግንኙነት ከዚህ በኋላ ምን መልክና የሀገራት አሰላለፍ ሂደት እንዴት እንደሚሆን በሚቀጥለው ቪዲዮዬ ይዤላችሁ ቀርባለሁ። ቸር እንሰንብት።